ዛሬ ማውራ ስለ ብር አሰራር አይደለም። ዛሬ ማውራ ስለ አእምሮ እስር ቤት ነው። ብዙ ሰው በየቀኑ ይለፋል፣ ላቡን ያፈሳል፣ ግን ኑሮ ካለበት ቦታ ንቅንቅ አይልም። ጎረቤት ሲያልፍለት፣ ጓደኛ አዲስ ህይወት ሲጀምር፣ አንተ ግን ቆመህ ታያለህ። ቆይ ለምንድን ነው እድል ለእያንዳንዱ ብቻ የምትስቀው? ለምንድን ነው ላንተ ዝግ የሆነችው? ዛሬ ለደቂቃ ብቻ ሁሉንም ነገር አጥፋና ከኔ ጋር ሁን። ምክንያቱም ዛሬ የማወራ አራት እውነታዎች ህይወትን 180 ዲግሪ ካልቀየሩት ሌላ ምንም ሊቀይሩ አይችልም። ይህ ቪዲዮ ዝም ብሎ ምክር አይደለም። ይህ ቪዲዮ የብዙዎቻችን ህይወት የቀየረ፣ እኔም በገሃዱ ዓለም የሰዎችን ውድቀትና ስኬት ስታዘብ ያገኘሁት ትልቁ ሚስጥር ነው። ቪዲዮውን እስከ መጨረሻው ስመው፣ ምክንያቱም መጨረሻው ላይ የምነግር ሚስጥር ለምን እስካሁን ድሃ ሆኜ ቀረው ለሚለው ጥያቄህ ብቸኛው መልስ ነው። እስኪ አንድ ነገር ልጠይቅ። ዛሬ ባለህበት ኑሮ ደስተኛ ነህ ወይስ ነገ የተሻለ ይሆናል በሚል ባዶ ተስፋ ራስን እያታለልክ ነው? ድህነት ማለት ብር ማጣት ሳይሆን ትክክለኛው መንገድ አለማወቅ ነው። ዛሬ ያንን መንገድ አሳያለሁ። ወደ መጀመሪያውና ትልቁ ሚስጥር ነው። አንደኛ፣ የጊዜ አጠቃቀም። አንድ ታሪክ ልንገር። ሁለት የልጅነት ጓደኛሞችን አስብ። ሁለቱም አንድ አይነት አቅም፣ አንድ አይነት ዕውቀትና አንድ አይነት ህልም ነበራቸው። ነገር ግን ከ10 ዓመት በኋላ አንደኛው የራሱን ድርጅት መርቶ በስኬት ጎዳና ላይ ሲራመድ፣ ሁለተኛው ግን አሁንም በኑሮ ውድነትና ነገ ይሻላል በሚል ባዶ ተስፋ ውስጥ እየተንገላታ ነው። ለምን ይመስላል? ልዩነቱ የተፈጠረው በቢሮ ወይም በስራ ቦታ ሳይሆን በየቀኑ ከጠዋቱ 11 ሰዓት ላይ በሚያደርጉት ምርጫ ነው። የመጀመሪያውን ሰው አንድ ሚስጥራዊ የድል ሰዓት አለው። ዓለም በከባድ እንቅልፍ ውስጥ እያለች ገና 11 ሰዓት ላይ ካልጋው ጋር ያለውን ጦርነት ያሸንፋል። ያቺ ጸጥታ የሰፈነባት የማለዳ ሰዓት ለሱ የንጉስ ሰዓት ነች። ስልኩን አይም፣ ሶሻል ሚዲያ ላይ ገባም። በዚያ ሰዓት ነው አእምሮን የሚያንጸው። መጽሐፍ ያነባል፣ ራሱን ያዘጋጃል፣ የቀኑን እቅድ በዝምታ ውስጥ ይነድፋል። ዓለም ስትነቃ እሱ ቀድሞ በሐሳብና በዝግጅት ጥቂት ኪሎ ሜትሮችን ተጉዟል። ሁለተኛው ሰው ግን እሱ ነገ ሰራዋለሁ በሚል ሰበብ ዛሬውን የሚገድል ሰው ነው። ማታ ማታ ዓለም በማይረቡ ፊልሞችና በከንቱ ወሬዎች ስትጠመድ እሱ አብሮ ያዥቃል። ሌሊቱን ሙሉ ስልኩ ላይ ሲዞር አድሮ ፀሐይ ከወጣች በኋላ በግዴታ ካልጋው የሚነሳው። እሱ ጧት ማለት ጭንቀት ነው። በሩጫ ልብሱን ይለብሳል፣ ሳይዘጋጁ ወደ ስራ ይሄዳል። ቀኑን ሙሉ የሰዎችን ትዕዛዝ ሲፈጽም ይውላል። ይህ ሰው ጊዜውን ለእንቅልፍና ለሰው ወሬ ገብሮ የራሱን ህይወት መምራት ተስኖታል። አየህ፣ ጊዜ አይሰረቅም፣ አንተ ነህ በገዛ እጅ የምትጥለው። ስኬታማ ሰዎች የጠዋቱን ጸጥታ የሚወዱት ለምንድን ነው? ምክንያቱም በዚያ ሰዓት ማንም አያቋርጣቸውም። ያቺ የ2 ሰዓት ልዩነት በአመቱ ስትሰላ ከ700 ሰዓት በላይ ትርፍ ትሰጣለች። ይህ ማለት አንተ ተኝተህ ስታሳልፍ፣ እሱ ግን በአመት ውስጥ 2 ወር ሙሉ ለራሱ እድገት ሰርቷል ማለት ነው። ታዲያ እንዴት እኩል ትሆናላችሁ? ዛሬ ካልጋ ጋር የምታደርገው ትግል ካላሸነፍ፣ ነገ ከድህነት ጋር የምታደርገውን ትግል አታሸንፍም። ሁለተኛውና ትልቁ የድህነት ሚስጥር ገንዘብ ማግኘት ሳይሆን ገንዘብን የምታስተዳድርበት ጭንቅላት ማጣት ነው። ብዙ ሰው የሚለፈውና የሚደክመው ለራሱ ሳይሆን ለሰዎች ነው። ለምን መሰለ? አዲስ ጫማ ሲመጣ፣ አዲስ ስልክ ሲወጣ መጀመሪያ እሱ ጋር መታየት አለበት። በኪሱ ያለው ብር ሳይሆን በሰው አይን ውስጥ ያለው ክብሩ ይበልጥ ያሳስበዋል። ይህ ሰው በየቀኑ የሚሰራው ለባህል ሀብቶች ነው። አዲስ አይፎን ሲገዛ ለካምፓኒው ባለቤት ይሰራል። ውድ ልብስ ሲገዛ ለፋብሪካው ባለቤት ይሰራል። ለራሱ ግን ምንም አያስቀርም። ሁለት ሰራተኞችን አስብ። ሁለቱም እኩል 15000 ብር ደሞዝ ያገኛሉ። አንደኛው ደሞዝ በተቀበለ ማግስት መጀመሪያ የሚያስበው የትኛው ሆቴል ሊሄድ ነው፣ ምን አይነት ልብስ ልግዛ ነው። ለሰው ለማሳየት ሲል ከደሞዙ 80%ን በአንድ ሳምንት ውስጥ ይጨርሰዋል። ወሩ ሳያልቅ ደግሞ ለቤት ኪራይ ብሎ ይበደራል። ሁለተኛው አንድ ሚስጥር አለው። ከማገኘው ላይ መጀመሪያ ለራሴ እከፍላለሁ የሚል መርህ አለው።
ደሞዙ ሲመጣ መጀመሪያ 3000 ብሯን ለቁጠባ ያስቀምጣል። ቀረችውን ነው አብቃቅቶ የሚኖረው። ለሰው ብራንድ ልብስ አያሳይም፣ ግን በኪሱ ውስጥ ብር አለው። ከ5 ዓመት በኋላ አንደኛው አሁንም በብድር ውስጥ ነው። ስልኩ ዘመናዊ ነው፣ ጫማው ውድ ነው፣ ግን ኑሮ ባዶ ነው። ሁለተኛው ግን ያችን በየወሩ የቆጠባትን ትንሽ ሳንቲም ተጠቅሞ ዛሬ ትርፍ የሚያስገኝ ትንሽዬ ቢዝነስ ጀምሯል። አየህ፣ ድህነት ማለት ብር ማጣት ሳይሆን ብርን የምታስተዳድርበት ጭንቅላት ማጣት። አንደኛው የገንዘብ ባሪያ ሲሆን፣ ሁለተኛው ግን ገንዘቡን ባሪያው አድርጎታል። አሁን ራስህን ጠይቅ። አንተ የምትኖረው ለራስ ነው ወይስ ለሰው ለማሳየት? ኪስህ ከመሙላቱ በፊት ጭንቅላትህን በስነ ስርዓት ካልተሞላ በሚሊዮን የሚቆጠር ብር ብታገኝ እንኳን አውጥተህ መጨረስህ አይቀርም። ሶስተኛውና ብዙ ሰዎችን ድሃ አድርጎ ያስቀራቸው ትልቁ ምክንያት የእውቀት ማነስ ነው። ብዙ ሰው በጉልበቴ ከደከምኩ እበለጽጋለሁ ብሎ ያስባል፣ ግን እውነቱ ሌላ ነው። ጉልበት ብቻውን አያበላም። ጭንቅላትህ ውስጥ አዲስ እውቀት ካልጨመርክ ጉልበትህ የሌላ ሰው ህልም መገንቢያ መሳሪያ ሆኖ ይቀራል። አየህ፣ ዓለም በየቀኑ እየተቀየረች፣ አንተ ግን ከ5 ዓመት በፊት ባወቅከው ነገር ብቻ ዛሬን ለማሸነፍ ትሞክራለህ። አእምሮ ካላደገ ኪስ እንደማያድግ በደንብ እወቀው። አንድ እውነተኛ ታሪክ ልንገር። 2 ሰዎች በአንድ ድርጅት ውስጥ እንጨት እንዲቆርጡ ተቀጠሩ። ለአንዳቸውም አንድ አይነት መጥረቢያ የተሰጣቸው። የመጀመሪያው ሰው በቀን 12 ሰዓት ያለ እረፍት ይደክማል። ብዙ እንጨት ለመቁረጥ መቆም የለብኝም ብሎ ያስባል። ነገር ግን ብዙ በደከመ ቁጥር መጥረቢያው እየደነዘዘ፣ ጉልበቱ እየደከመ፣ የሚቆርጠው እንጨትም እየቀነሰ መጣ። ሁለተኛው ሰው ግን በየሰዓቱ ለ15 ደቂቃ ስራውን ያቆማል። የመጀመሪያው ሰው ሲያየው ይሄ ሰነፍ ነው፣ ስራ ያቆማል ብሎ ይስቅበታል። ነገር ግን በቀኑ መጨረሻ ሁለተኛው ሰው ከመጀመሪያው በ3 እጥፍ የሚበልጥ እንጨት ቆርጦ ተገኘ። ሚስጥሩ ምን መሰለህ? ሁለተኛው ሰው ስራ የሚያቆመው ለማረፍ ሳይሆን መጥረቢያውን ለመሳል ነበር። መጥረቢያው ስለታም ስለሆነ በትንሽ ጉልበት ብዙ ስራ ይሰራል ማለት ነው። አንተም ዛሬ የምታደርገው ይሄን ነው። በየቀኑ ትሮጣለህ፣ ትደክማለህ፣ ግን አእምሮህን ለመሳል ጊዜ የለህም። መጽሐፍ ለማንበብ ጊዜ የለኝም፣ አዲስ ነገር ለመማር ገንዘብ የለኝም ትላለህ። ነገር ግን ለከንቱ ወሬ፣ ለቲክቶክ ቪዲዮዎችና ለሰዎች ሐሜት ሰዓታት ትሰጣለህ። በየቀኑ አዲስ ህይወት በጭንቅላት ውስጥ ካልጨመርክ ዛሬ በጉልበት የምታገኘውን ብር ነገ አእምሮ የሰላ ሰው ቀምቶ ይሄዳል። የታማ ሰዎች በየቀኑ ተማሪዎች ናቸው። እስኪ በቅንነት ንገረኝ፣ ለመጨረሻ ጊዜ ህይወትን የሚቀይር አዲስ እውቀት ያገኘኸው መቼ ነው? ዛሬ መጥረቢያን ስለሃል ወይስ በደነዘዘ መጥረቢያ ራስህ እያደከምክ ነው? አራተኛውና ምናልባትም የብዙዎቻችን ትልቁ እንቅፋት የሆነው አብረናቸው የምንውላቸው ሰዎች ናቸው። አንድ ታዋቂ አባባል አለ፣ የአምስቱ የቅርብ ጓደኛ አማካይ ውጤት አንተ ነህ ይላል። አንድ ንስር ከዶሮዎች ጋር አደገ እንበል። ዶሮዎቹ መሬት እየቧጠጡ ምግብ ሲፈልጉ እሱም መሬት መቧጠጥ ጀመረ። አንድ ቀን ሰማይ ላይ አንድ ግርማ ሞገስ ያለው ወፍ ሲበራ አየና ያ ማን ነው ብሎ ጠየቀ። ዶሮዎቹም እሱ ንስር ነው፣ እሱ ሰማይ ላይ ነው የሚኖረው፣ እኛ ግን መሬት ላይ የምንኖር ዶሮዎች ነን አሉት። ያ ንስር መብረር እየቻለ የራሱን ማንነት ዘንግቶ መሬት ላይ ቧጣጭ ሆኖ ሞተ። አንተም ዛሬ አብራችሁ የምትውላቸው ሰዎች ስለ ቢዝነስ፣ ስለ አዲስ እውቀት ወይም ስለ ስኬት የማያወሩ ከሆነ መብረር አትችልም። አብራቸው ቡና የምታጣጣቸው ጓደኞች ስለ ሰው ሐሜት፣ ስለ ኳስ ውጤት ወይም ስለ አልባሌ ወሬ ብቻ የሚያወሩ ከሆኑ 6ኛው ሰነፍ አንተ ነህ። ድህነት ተላላፊ በሽታ ነው። በሐሳብ ድሃ ከሆኑ ሰዎች ጋር የዋልክ በተግባር ሀብታም መሆን አትችልም። ምክንያቱም ስኬታማ ለመሆን ስትሞክር መጀመሪያ አይሆንም የሚሉህና ተስፋ የሚያስቆርጡህ የቅርብ ሰዎችህ ናቸው። እስኪ ቆም በልና አስብ። የቅርብ ጓደኞችህ ወደ ላይ ነው የሚገፉህ ወይስ ወደ ታች? አብራቸው ስትውል አዲስ እውቀት ታገኛለህ ወይስ ጉልበትህ ይዝላል? ዛሬውኑ የጓደኛ ምርጫ ካልቀየርክ ነገ ህይወትህም አይቀየርም።
ዛሬ ያወራናቸው 4 ነጥቦች ጊዜ፣ ገንዘብ፣ ዕውቀትና ጓደኛ ህይወትህን የሚቀይሩ ቁልፎች ናቸው። እነዚህ ነገሮች ዛሬውኑ ማስተካከል ከጀመርክ ከአንድ ዓመት በኋላ ራስን በሌላ ከፍታ ላይ ታገኘዋለህ። ለውጥ በአንድ ቀን አይመጣም፣ ግን በየቀኑ ከምታደርገው ትንሽ ለውጥ ይጀምራል። ይህ ቪዲዮ ቁም ነገር እንደሰጠ ካመንክ ለሌላ ሰው እንዲደርስ ላይክ አድርገው። አንተ የትኛው ነጥብ ላይ ነው ድክመት ያለብህ? ኮሜንት ላይ ጻፍልኝ። እንደዚህ አይነት ህይወትን የሚቀይሩ ቪዲዮዎች እንዲደርሱ ኖቫን ሰብስክራይብ አድርግ። ሰላም።